አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ተመልካቾቼ እንዴት ናችሁልኝ? አልሐምዱሊላህ ረብል ዓለሚን እኔ ደህና ነኝ። ያው ይቅርታ አድርጉልኝ እንግዲህ እንደ በፊቱ በየቀኑ መምጣቴን አቁሜያለሁ። አንዳንድ ችግሮች ምክንያት ነው። እንግዲህ አባይብ ዛሬ ደግሞ ወልዲያን ይዤላችሁ መጥቻለሁ። ትናንትና እንዳጋጣሚ አንዲት ቤተሰባችን ወለደች አልሐምዱሊላህ እና እሷ ጋር ሄጄ ነበርና እስኪ ለቤተሰቦቼ ወልዲያን በትንሹ ላሳያችሁ ከመጣሁኝ አይቀር ብዬ ትንሽ ቀረጣ አደረኩት እና ወልዲያዬ በትንሹ ላስጎበኛችሁ ነው። በተረፈ እናንተ እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ይሄ የባህላዊ ልብስ ተራ ነው። በጣም ነው የሚያማምሩት ልብሶቹ እላችኋለሁ። ማዘዝ ከፈለጋችሁ እዘዙ፣ በዚህ አጋጣሚ ማለት ነው እልክላችኋለሁ። ማዘዝ የምትፈልጉ ካላችሁ ማለት ነው። እና ቆንጆ ቆንጆ ባህላዊ ልብስ አሉ። በተረፈ ሰብስክራይብ እያደረጋችሁ ለምታበረታቱኝም እስከዛሬ ጀዛኩሙላህ ኸይረን ጀዛ ያው ሁሉ ጊዜ የምለው ነው። እየረሳችሁም ደግሞ እየተመለከታችሁኝ ላስታውሳችሁ ሰብስክራይብ አድርጉ አሁኑ ማለት ነው። እና እንግዲህ እውነት በጣም ከልብ ነው የማመሰግነው። ሁላችሁም ያበረታታችሁኝ ነው። ኮሜንታችሁ ምናምን በርቼ ጠንከሪ ጀግና እያላችሁኝ ነው። ይሄ ደግሞ የሸክላ ተራ ነው። በጣም የሚያምሩ ማጨሻዎች አሉ። ወይኔ ሲያምሩ! እኔ እንጃ ባህላዊ ነገር ውስጤ ነው። እንደዚህ በቃ ደስ ይለኛል። እንኳን ሌላ ይሄ የድስት የሸክላ ድስት አለ አይደለ? በበፊት የሚሰራበት በሱ ብጠቀም ደስ ይለኛል። ወጥ ምናምን ራሱ እና በጣም ደስ ይለኛል። እኔ ባህላዊ ነገር ሲጀመር ከሁሉም ይመስለኛል የኢትዮጵያ ባህል እኮ ለየት ያለ ነው። ደስ የሚል ነው። በቃ ብዙ ጊዜ ወብኝማ የራሴ ማድነቅ ሳይሆን ደስ ይላል እና በጣም ነው የሚያማምሩት ድስቶቹ፣ ማጨሻዎቹ፣ ጀበናዎቹ ያአላህ ማሻአላህ በጣም ነው የሚያማምሩት። አሁን እቺ የተለያየ ክትፎም ጉራጌዎቹ እንትን ይሉባታል። ለተለያየ ለሰላጣም ብታደርጉት ይሆናል እና ለተለያየ ነገር ይሆናሉ፣ ያምራሉ። እነሱን ማዘዝ ከፈለጋችሁ አብሽሩ፣ በነጋዴ ልክላችኋለሁ፣ እዘዙ። በጣም ነው የሚያምሩት ጀበና ምናምን ውጭ አለ እና ባይብ ልብሶችም አሉ። ቆንጆ ቆንጆ ፉስታኖች አሉ። አይ ፉስታኑ እንኳን አረብ ሀገር ነው አሪፉ። ለማንኛውም ሲጀምር ጠበብ ያለ ልብስ አታብዙ ብያለሁ በባለፈው ቪዲዮዬ። ቆየት ሲል ለቀቁ ቪዲዮ ለጠባብ ልብስ ያው ብዙ ጊዜ ለቤት ብቻ ስለሆነ የሚሆነን ባና በዛ ሲጀመር በዚሁ አጋጣሚ እና ሀባይብ እንግዲህ የዛሬው ቪዲዮዬ ወልዲያን ትንሽ ማስጎበኘት ነበረ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዘት ይበለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።